በሙሉ ሰላማችሁ ይብዛላችሁ ያልኩኝ እንግዲህ እስካሁን ድረስ ለዚህ ቻናል ላይ ቤተሰብ የሆናችሁ ድራማውን እንድትከታተሉ በአክብሮት እንጋብዛችኋለን። እንግዲህ ዛሬ በስተመጨረሻ ትሁት ተከታታይ ድራማ እጅግ በጣም አስደሳችና አስገራሚ እና የሚገራረሙ ነጥቦችን ዛሬ ይዤላችሁ መጥቻለሁ። እንግዲህ እስከ መጨረሻው ድረስ ሀሳባችሁን አስተያየታችሁን ኮሜንት ሴክሽን ላይ እየጻፋችሁ ቀጣይ ክፍል ላይ ምን ይዞ ይምጣ እያላችሁ ሀሳባችሁን እየነገራችሁ ኮሜንት ሴክሽን ላይ ያሳወቃችሁ እስከ ድራማው ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት እንጋብዛችኋለን። እንግዲህ በዛሬ ክፍል ላይ ያለኝ ሀሳብ አስተያየቴ ምን እንደሆነ እያንዳንዱን እነግራችኋለሁ ማለት ነው። ውድ ቤተሰቦች እንግዲህ በዛሬው ክፍል የተመለከትነው ጉዳይ ምንድነው? በአንኳር ነጥብ ምንድነው? ትሁት እዛ ቤት ታግታ ያለችውን ሴት ለማውጣትና ነፃ ለማድረግ እሷን ወደ ቀድሞ ማንነቷ ለመመለስ እጅግ በጣም ጥረት እያደረገቻት ትገኛለች። ደፋ ቀና እያለች ትገኛለች። እንግዲህ ይሄ ነገር ውድ ቤተሰቦቼ በእኔ በኩል በጣም ከባድ ነው እያልኩኝ እስቲ ምን አርጋ ነው ራሷን ወደ ነበረችበት መመለስ የምትችለው? እስቲ እኔ በበኩሌ እሷን ወደ ነበረችበት መመለስ በጣም ከባድ ነው። ምክንያቱም አሁን ላይ እሷ ወደ ውጪ መውጣትም አትችልም። እዛው ክፍል ብቻ ታስራ ነው ያለችው። እንግዲህ እቺን ሴት አሁን እነሱ ቤት እያሉም ወደ ውጪ ወደ ሳሎን መውጣት አትችልም። እንግዲህ ምን ሆና ነው እቺ ሴት ወደ ቀድሞ ማንነቷ መመለስ የምትችለው ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ እንደኔ ከሆነ የማስበው ምንድነው ካላችሁኝ እቺን ሴት ይዛ ከዛ ቤት ብትወጣ አሪፍ ነው ብዬ አስባለሁኝ። ምክንያቱም እዛ ቤት ሆና እቺን ሴት ወደ ቀድሞ ማንነቷ መመለስ በጣም ከባድ ነው። እንግዲህ እንደዛ ብታደርግም ግን ያ ሰውየው ገዛኝ የሚባለው ሰውዬ እጅግ በጣም የተከበረና ትልቅ ሰው ስለሆነ እሷን ወደ ህግ አግባብ ሊወስዳት ይችላል ብዬ አስባለሁኝ ማለት ነው። ቤተሰቦች እንግዲህ በጣም ከባድ ነው ማለት ነው። እስቲ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላኛው ደግሞ ምንድነው ናቲ የሚባለው ልጅ በጣም ናፍቆኛል አገናኘኝ እያለች በጣም ከቀን ወደ ቀን እየጨቀጨቀች ትገኛለች ማለት ነው። እንግዲህ እንደዛ ብታደርግም ግን የምታገኝ አይመስለኝም። ምክንያቱም ናቲ የሚባለው ሰውዬ የት እንዳለም አታውቅም ትሁቴ ማለት ነው። እንግዲህ እነገዛኝና ቤቲ እያሉት ያሉት ምንድነው ናቲ እንደሞተና እንደተቀበረ ነው ማለት ነው። ግን ልጁ አልተቀበረም ማለት ነው። ደግሞ በጣም የሚገርመው ነገር ምንድነው ካላችሁኝ የናቲ ፍቅረኛ ነበረች ማለት ነው ቤቲ። እንግዲህ እዛ ቤት ናቲ አሁን ላይ ሊመጣ ነው ማለት ነው። እንግዲህ ናቲ ከመጣ እናቷን እንዲህ ሲያሰቃያት የነበረችውን ሴት ምን ያደርጋል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሌላኛው ሀሳብ ደግሞ ምንድነው ካላችሁኝ ቤቲ ከገዛኝ ሙሉ ሀብቱን ወደ ራሷ ስም ሊቀይር ነው ማለት ነው። ውድ ቤተሰቦቼ እንግዲህ በዙሪያዬ ላይ የሚዘዋወሩ ነገሮች እኔን አላማሩኝም፣ ደስ አላለኝም በማለት ወደ ቤቲ ስም ሊያዘዋውር ነው ማለት ነው። ውድ ቤተሰቦቼ እንግዲህ ቤቲ ይሄን ሀብቱን ፈልጋ ነበር። በፊት ከእሱ ጋር አልነበረችም። በፊት ከእሱ ጋር በጣም ከፍተኛ ጭቅጭቅ ውዝግብ ውስጥ ላይ ነች ማለት ነው። ውድ ቤተሰቦቼ እንግዲህ ይሄን ሀብቱን ከቀማሽ በኋላ ከወሰደች በኋላ ከገዛኝ ጋር ትቀጥላለች ወይስ አትቀጥልም ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ በበኩሌ ሀብቱን ከወሰደች በኋላ ወደ ናቲ የሚባለው ልጅ እንደምትመለስ ግልጽ ነው ማለት ነው። በፊትም ቤቲ እዛ ቤት የመጣችው ናቲን ብላ ነው። ከዛ ናቲ ደግሞ ከዛ ቤት ጠፋ ማለት ነው። የጠፋበት ምክንያት ምን እንደሆነ በቀጣዩ ክፍል ይዤላችሁ እመጣለሁ። እስካሁን ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁ እንዲሁም ለብዙ ሰው እንዲዳረስ ሼር ያደረጋችሁ ላይክ ኮሜንት ያደረጋችሁ እስከ ድራማው ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። ሌላኛው ሀሳብ ደግሞ ምንድነው ካላችሁኝ እዛ ቤት የካሌብ አባት ዶክተሩን ይዞ ሊመጣ ነው ማለት ነው። ውድ ቤተሰቦች እንግዲህ ይሄ ሀሳብ
ምን ይሆናል ብላችሁ ታስባላችሁ? እስቲ ኮመንት ሴክሽን ላይ ይህን ሀሳብ እንድታስቀምጡ በአክብሮት ጋብዛችኋለሁ። እንግዲህ ይህን ስቴፕ እነሱ ሲጀምሩ ምን ይፈጠራል ብላችሁ ታስባላችሁ? እስከ መጨረሻው ይህን እስኪ እነሱ በድል ይጨርሳሉ ትላላችሁ ወይስ ያይሳካም ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። በእኔ በኩል ያለኝ ሀሳብ አስተያየቴ ይህን ይመስላል። ቀጣዩ ትሁት ድራማ ምን ይዞ ይምጣ ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። እኔ በበኩሌ ገዛኝና ቤቲ ይፋታሉ ብዬ ነው ማሰበው። እንግዲህ እስቲ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። በጣም እጅግ በጣም የሚገርም ደረጃ ላይ ደርሷል እና በቀጣይ ክፍል ምን ይዞ ይመጣል ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። እስካሁን ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጋችሁ እንዲሁም ለብዙ ሰው እንዲዳረስ ላይክ፣ ኮሜንት፣ ሼር ያደረጋችሁ እንድተባበሩ በአክብሮት ጋብዛችኋለሁ። በያላችሁበት ሰላማችሁ ይብዛ። ቻው ቻው።